የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ 3 ያልኳቸውን መረጃዎች አስደምጣችኋለሁ። ከአሜሪካ ይልቅ ዴንማርክን እንመርጣለን ሲሉ የግሪንላንድ ጠቅላይ ሚኒስትር ተናገሩ። የትራምፕ አስተዳደር ለሶማሊያውያን ጊዜያዊ ሕጋዊ ጥበቃ እንደማይሰጥ አስታወቀ። በትራምፕ 25% የታሪፍ እቅዶች መካከል ሩሲያ የኢራን አጋሮች ለማጥቃት የተደረገ ሙከራ ውድቅ አድርጋለች። ከአሜሪካ ይልቅ ዴንማርክን እንመርጣለን ሲሉ የግሪንላንድ ጠቅላይ ሚኒስትር ተናገሩ። የግሪንላንድ ጠቅላይ ሚኒስትር ህዝባቸው አሁንም ምርጫ ቢቀርብላቸውም ከዩናይትድ ስቴትስ ይልቅ ዴንማርክን እንደሚመርጡ ተናግረዋል። የኒስ ፍሬድሪክ ከዴንማርኳ ጠቅላይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው ጠንከር ያለ አቋማቸውን ያሳወቁት። ከፊል ራስ ገዝ የሆነችው የዴንማርክ ግዛት መሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመገንጠል ያላቸውን አቋም በተደጋጋሚ ማሳወቃቸውን ተከትሎ ነው ጠቅላይ ሚኒስትሩ ይህንን ያሉት። ትራምፕ ሀገራቸውን ግሪንላንድን መጠቅለል የሚፈልጉት ራሳቸውን ከሩሲያና ከቻይና ለመጠበቅ እንደሆነ ይናገራሉ። ዋይት ሃውስ ደሴቷን ለመግዛት እቅድ እንዳላቸው ይፋ ቢያደርጉም ኃይል መጠቀም የሚለው ሀሳብ ሙሉ በሙሉ ውድቅ አላደረገውም። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል የሆነችው ዴንማርክ ጠቅላይ ሚኒስትሩ ሜታ ፍሬድሪክስን ወታደራዊ እርምጃ የጦር ቃል ኪዳኑ መጨረሻ ሊሆን እንደሚችልም አስጠንቅቋል። ኔልሰን ስለሰጡት አስተያየት የተጠየቁት ትራምፕ እሱ የነሱ ችግር ነው፣ በዚህ ሀሳብ አልስማማም፣ ይህ ለሱ ትልቅ ጋሬጣ ይዞበት ይመጣል ሲሉ ምላሽ ሰጥተዋል። ከመሬት ስፋቱ አንጻር እጅግ ትንሽ ሰው የሚኖርባት ግሪንላንድ በሰሜን አሜሪካና በአትላንቲክ መካከል መገኘት የሚሳኤል ጥቃት ቢመጣ ቀድሞ የማሳወቅና በአካባቢው የሚንቀሳቀሱ መርከቦችን ለመቆጣጠር ወሳኝ ስፍራ ነው። ትራምፕ ደጋግመው ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። የቻይናና የሩሲያ መርከቦች አካባቢውን ወረውታል ቢሉም ለዚህ ግን ማስረጃ አላቀረቡም። አሜሪካ ሰሜን ምዕራብ ግሪንላንድ በሚገኘው ፒቶፊክ የጦር ካምፕ 100 ያክል ወታደር ያላት ሲሆን ይህ ካምፕ ከሁለተኛው ዓለም ጦርነት ጀምሮ በአሜሪካ ሲመራም ቆይቷል። አሜሪካ ከዴንማርክ ጋር ባላት ስምምነት መሰረት የፈለገችውን ያህል ወታደር ቁጥሮች ወደ ግሪንላንድ መላክ ትችላለች። ነገር ግን ትራምፕ ባለፈው ሳምንት ሀገራቸው የምትፈልገው የሊዝ ስምምነት ሳይሆን ባለቤትነት ነው ብለዋል። ኔቶ ይህንን መረዳት አለበት የሚልም አስተያየት ሰጥተዋል። በዴንማርክ ዋና ከተማ ኮፐንሄገን በተካሄደው የጋራ ጋዜጣዊ መግለጫ ላይ ፍሬድሪክስ በቅርብ አጋራችን እየተደረገ ያለው ጫና ፍጹም ተቀባይነት ያለው አይደለም ሲሉ ፈርጠም ያለ አቋማቸውን አስታውቀዋል። በጣም አስቸጋሪ የሚባለው ጊዜ ከፊታችን መሆኑን የሚጠቁም በርካታ ጉዳዮች እያየን ነው ሲሉም አስጠንቅቀዋል። የግሪንላንድ ጠቅላይ ሚኒስትር ጂኦፖለቲካዊ ቀውስ ተጋርጦብናል፣ ነገር ግን የደሴቱ አቋም ግልጽ መሆኑን አስረድተዋል። ዛሬውኑ ከዴንማርክና ከዩናይትድ ስቴትስ መካከል አንዱን መምረጥ ቢኖርብን ዴንማርክን እንደምንመርጥም ብለዋል። ለሁሉም ግልጽ እንዲሆን የምንፈልገው አንድ ነገር አለ። ግሪንላንድ በአሜሪካ ቁጥጥር ስር መሆን አትፈልግም፣ በአሜሪካ መተዳደር አትፈልግም፣ ከዩናይትድ ስቴትስ ግዛት መሆንም አትፈልግም ብለዋል። የዴንማርክ የውጭ ጉዳይ ሚኒስትር ላራስና የግሪንላንድ አቻቸው ቪቪያን ወደ አሜሪካ ተጉዘው ከምክትል ጠቅላይ ሚኒስትር ጄዲ ቫንስ እና ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ይወያያሉ ተብሎም ይጠበቃል። የኔቶ አባል የሆኑት የአውሮፓ ሀገራትና ካናዳ ለዴንማርክ ያላቸውን ድጋፍ ገልጸዋል። በሁለቱ ሀገራት መካከል ያለውን ግንኙነት መወሰን የሚችለው ግሪንላንድና ዴንማርክ ብቻ ነው ብለዋል። ትራምፕ በመጀመሪያ ስልጣናቸው ዘመን በአውሮፓውያኑ 2019 ግሪንላንድን ለመግዛት ጠይቀው ደሴቷ እንደማትሸጥ ተነግሯቸው ነበር። በተለይ በቅርብ ዓመታት የግሪንላንድ ተፈጥሯዊ ሀብት የሆኑ ሚኔራሎች፣ ዩራኒየምና አይረን የመሳሰሉት ማዕድናት ተፈላጊ እየሆኑ መጥተዋል። በአየር ንብረት ለውጥ ምክንያት የደሴቷ በረዶ እየቀለጠ መምጣቱ ማዕድኑን ለማውጣት ቀለል አድርጎታል። ሳይንቲስቶች ደሴቷ ከፍተኛ የሚባል የነዳጅና የጋዝ ክምችት እንዳላትም ይናገራሉ። የትራምፕ አስተዳደር ለሶማሊያውያን ጊዜያዊ ሕጋዊ ጥበቃ እንደማይሰጥ አስታወቀ። ይህም በሺዎች የሚቆጠሩ ሰዎች በቀላሉ ከአሜሪካ ለመባረር ሁኔታዎችን ያመቻቻል ተብሏል። በሶማሊያ ያለው ሁኔታ ስለተሻሻለ ከዚህ በኋላ የሕጉ መስፈርቶች ስለማያሟላ ነው ውሳኔ የተወሰነው ሲሉ የሀገር ውስጥ ደህንነት ሚኒስትሯ ክሪስቲን ኖም ተናገሩ። በእንግሊዝኛው ቲፒኤስ እየተባለ የሚጠራው ማዕቀፍ አሜሪካውያን ባለስልጣናት ደህንነታቸው የተጠበቁ አይደለም በተባለበት ሀገራት ላይ ስደተኞችን እንዳይመልሱ ያግዳል። ከሚመጣው መጋቢት ጀምሮ 2500 የሚሆኑ ሶማሊያውያን የሥራ ፈቃዳቸውንና ሕጋዊ እውቅናቸውን የሚያጡ ሲሆን ይህ ከሀገር እንዲባረሩ ሊያደርጋቸውም ይችላል ተብሏል። ፕሬዝዳንት ዶናልድ ትራምፕ ሶማሊያውያን ስደተኞችን እንደማይፈልጉ በግልጽ ተናግረዋል። በሚኒያፖሊስ የሚገኙ ስደተኞች ተይዘው ከሀገር እንዲወጡም ትዕዛዝ አስተላልፈዋል። ጊዜያዊ ማለት ጊዜያዊ ነው ሲሉ
ለቢቢሲ በላኩት መግለጫ የተናገሩት ክርስቲ ከዚህም ባለፈ ሶማሊያውያን የዩናይትድ ስቴትስ እንዲቆዩ ማድረግ ከብሔራዊ ጥቅሞች ጋር የሚጋጭ ነው። አሁን ቅድሚያ የምንሰጥ ያለው ነው ለአሜሪካውያን ብቻ ነው ብለዋል። የአሜሪካ ኮንግረስ ጊዜያዊ ህጋዊ ጥበቃን ያወጣው በአውሮፓውያኑ በ1990 ነበር። ህጉ በጦርነትና በተፈጥሯዊ ክስተት ከላሸቁ ሀገራት ለሚመጡ ስደተኞች ጥላ ይሰጣልም ተብሏል። ቲፒኤስ ያላቸው ስደተኞች አሜሪካ ውስጥ በህጋዊ መንገድ መስራትና መኖር ይችላሉ። የሀገር ውስጥ ደህንነት ሚኒስቴር ለቢቢሲ እንዳስታወቀው በአሁኑ ወቅት 2471 ሶማሊያውያን ቲፒኤስ ሲኖራቸው 1383ቱ ደግሞ አመልክተው በመጠባበቅ ላይ ይገኛሉም ብሏል። ክርስቲ ባለፈው ወር በርካታ ሶማሊያውያን ዲያስፖራዎች በሚኖርባት ሚኒሶታ ግዛት ከህፃናት ማቆያ ኢንዱስትሪ ጋር በተያያዘ የመንግስት በጀት ተመዝብረዋል ብለው ለዚህም ተጠያቂ ሶማሊያውያን ናቸውም ሲሉ ወቅሰዋል። ባለፈው ሳምንት ጆናታን ሮስ የተባለ የአይስ ፖሊስ አሜሪካዊ ታሪኒ ቡድን በሚኒያፖሊስ ከተማ ተኩሶ መግደሉ ቁጣን ቀስቅሷል። ይህን ተከትሎ በሚኒሶታ ግዛት በሚገኘው የሚኒያፖሊስና በሌሎች የአሜሪካ ከተሞች ተቃውሞ ሰልፎችም ተደርገዋል። የትራምፕ አስተዳደር የስደተኞች ቁጥጥር መኮንኑ ራሱን ለመከላከል የወሰደው እርምጃም ነው ይላሉ። የአካባቢው ባለስልጣናት ግን ግለሰቧ ምንም አይነት አደጋ አልደቀነችም በማለት ይከራከራሉ። ትራምፕ በተለይ ባለፈው ወር የሶማሊያን ስደተኞች ወደ መጡበት ቦታ ይመለሱ በማለት ከሀገራቸው እንዲወጡ ሲጠይቁ ቆይተዋል። አልፎም ሀገራቸው መልካም ሁኔታ ላይ ያልሆነችው ለዚህ ነውም ብለዋል። የአሜሪካ መንግስት መግለጫ ከማውጣቱ በፊት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ታላቁ የሚኒሶታ ህዝብ ወደ ፍርሃት አትግባ፣ ቀና የምትልበት ቀን ይመጣል ሲሉም ጽፈዋል። ቲፒኤስ ለሶማሊያውያን የተፈቀደው በአውሮፓውያኑ 1991 በትልቁ ቡሽ ፕሬዝዳንት ዘመን ነበር። ነገር ግን በሶማሊያ በነበረው የእርስ በርስ ጦርነት ምክንያት በዲሞክራቲክና በሪፐብሊካን ፕሬዝዳንት እየታደሰ እስከ ዛሬ ድረስ ቆይቷል። ፕሬዝዳንት ባይደን ለሶማሊያውያን ለ18 ቀን የሚቆይ ቲፒኤስ ይፋ ማድረጋቸው ይታወቃል። ይህ ቀነ ገደብ በሚቀጥለው መጋቢትም ያበቃል። ትራምፕ ባለፈው ዓመት ኢትዮጵያን ጨምሮ ለቬኔዙዌላ፣ ሄይቲ፣ አፍጋኒስታን እና ኔፓል ስደተኞች የሚሰጠውን ቲፒኤስ መሰረዛቸው ይታወቃል። በትራምፕ 25% የታሪፍ እቅዶች መካከል ሩሲያ የኢራን አጋሮች ለማጥቃት የተደረገ ሙከራ ውድቅ አድርጋለች። ሞስኮ በቴህራን የሀገር ውስጥ ፖለቲካ ሂደት ውስጥ ተንኮለኛ የውጭ ጣልቃ ገብነት እንደምታወግዝ ተናግራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የንግድ ሥራ በሚፈጥሩ ማንኛውምና ሁሉም ሀገራት ላይ 25% ታሪፍ ለመጣል ማቀዱን ሲገልጹ፣ ሩሲያ ማክሰኞ የኢራን አጋሮች ለማቆም ሙከራ ውድቅ ማድረጋቸውንም ተናግረዋል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛራኮቫ በሰጡት መግለጫ የምዕራባውያን ማዕቀብ በኢራን ላይ ህገወጥ ብላ የገለጸችው የሀገሪቱን እድገት የሚያደናቀፍና በዋነኝነት ተራ የኢራን ዜጎችን የሚጎዳ ኢኮኖሚና ማህበራዊ ችግሮችን ይፈጥራልም ብሏል። ኢራንን የሚጠሉ የውጭ ኃይሎች ከጊዜ ወደ ጊዜ እየጨመረ የመጣውን ማህበራዊ ውጥረት ተጠቅመው የኢራንን መንግስት ለማረጋጋትና ለማጥፋት እየሞከሩ ነው። ታዋቂው የቀለም አብዮት ዘዴ ጥቅም ላይ እየዋለም ነው ሲሉ ዛራኮቫ ተናግረዋል። በተጨማሪም ሞስኮ በኢራን የሀገር ውስጥ ፖለቲካ ሂደት ላይ የሚደርሰውን ተንኮለኝነት፣ የውጭ ጣልቃ ገብነት ማውጋዟንም ገልጻለች። የኢራን መንግስት የጠላት ምዕራባውያን ፖሊሲ አሉታዊ ማህበራዊና ኢኮኖሚያዊ መዘዞችን ለማስወገድ ውጤታማ መንገዶችን ለመፈለግ ከማህበረሰቡ ጋር ገንቢ ውይይት ለማድረግ ቁርጠኛ ነውም ብሏል። ዛራኮቫ በተጨማሪ አሜሪካ በኢራን ላይ አዲስ ወታደራዊ ጥቃት እንደሚፈጽም የምታደርገውን ዛቻ በፍጹም ተቀባይነት የለውምና ከእንደዚህ አይነት ያሉ ድርጊቶች በመካከለኛው ምስራቅ ሁኔታና በዓለም አቀፍ ደህንነት አስከፊ መዘዝ ይኖረዋልም ብለዋል። አክለውም የኢራንን የውጭ አጋሮች በከፍተኛ ንግድ ታሪፍ ለማስቆም የሚደረገው ድፍረት የተሞላበት ሙከራ በቆራጥነት ውድቅ እናደርጋለን ስትል አክላም ተናግራለች። ሰኞ ዕለት ትራምፕ በማህበራዊ ሚዲያ ኩባንያቸው ትሩዝ ሶሻል ላይ በጻፉት ጽሑፍ ዋሽንግተን ካለፈው ወር ጀምሮ ሰፊ የጸረ መንግስት ተቃውሞ እየተካሄደባት ባለችው ከኢራን ጋር የንግድ ሥራ በሚፈጽሙ ማንኛውምና ሁሉም ሀገራት ላይ 25% ታሪፍ እንደምጥል ተናግራለች። የኢራን ባለስልጣናት አሜሪካና እስራኤል በሀገሪቱ ውስጥ የታጠቁ ሁከቶች ብለው የሚገልጹትን ይደግፋሉ ሲሉ ከሰዋል። ይፋዊ የሟች ቁጥር የለም። ነገር ግን በአሜሪካ የሚገኘው የሰብአዊ መብት ተሟጋጅ ዜና ወኪል የሟቾች ቁጥር ቢያንስ 646 ደርሷል። የጸጥታ ኃይሎች ሁሉ ተቃዋሚዎችን ጨምሮ ከ1000 በላይ ሰው ቆስሏል ተብሏል። በተጨማሪም በአገር አቀፍ ደረጃ በ10721 አካባቢዎች በ585 አካባቢዎች ቢያንስ 31 ሰዎች በቁጥጥር ስር መዋላቸውም ተዘግቧል።